እኮ ሰነፍ ሰው ስለማትወድ እንጂ ጠልታሽ እንዳልሆነማ ነግሬሻለሁ። ደግሞ ማዬ አንቺ እንዳልሽኝ እጇን ስስማት እንዴት እንደደነገጠች። እውነትሽን ነው? አዎ ምን ሆነሻል ስላት ግን ታዩ ምናምን አለችኝ። ግን እንዴት እንደደነገጠች። እንዴት ነሽ ማማ? ደህና ነሽ? ኧረ በጣም ደህና ነኝ። ሙሽ ስልሽ ሆዷ እየራቀኝ ነው። ምን እናንተ ጓደኝነት እንደሆነ እንዲሁ ላይ እኮ ነው። አሁን የአባትሽ ጤና ነው የሚቀድመው፣ የመረጃ ነው። ምን ያደርግልሻል? ምንም እኮ አይሰራልሽ። ምን ያደርግልሻል ማለት ምን ማለት ነው? ህክምናው እኮ እየተደረገ ያለው ለአባዬ ነው። እንዴ ታዲያ ቢሆንስ ምን አገናኘው? ለአባቴ ስለሚደረገው እያንዳንዱ ህክምና የማወቅ መብት እንዳለኝ ታውቃለህ? አንዴ ተነጋግረን የጨረስነው ጉዳይ ነው። ለምንድን ነው? ምን እያደረግሽ ነው? ምን አደረኩኝ እንዴ? እንዴት ነው እዚህ የምትመጪው? ይሄ ደግሞ ምን አይነት የጅል ጥያቄ ነው? አብረው ቢሆን ምን ይላሉ? ምን አባታቸው እንዳይሆኑ ነው? ሀሴት ካክስቷ ጋር ወራች ቢሉ ነው። እየቀለድሽ ነው እንዴ አክስቴ? ኧረ ይሄ ነገር አደጋ ላይ ይጥለናል። ማንም ሳያኝ ነው የመጣሁት። አትፍሪ። ስራውን ካልፈለግሽው ለምንድን ነው ቤቱን ለቀሽ ማትወጪው? የቱን ስራ? እዚህ ቤት እየሰራሽ ያለውን ነው። አረ ፈልገዋለሁ እትዬ። ብትፈልጊው ነው በዚህ ሰዓት የምትመጪው? እትዬ አባዬ ጋር ስለነበርኩኝ እኮ ነው ትንሽ የዘገየሁት። እኔ ስላንቺ አባት ያገባኛል? እንደሱ አይበሉ እትዬ። ስንት ነገር እያደረጉልኝ ላፉት እንደዛ አይበሉ። በጣም ይቅርታ እትዬ። ምን ፈልገሽ መጣሽ? ምንስ ባልፈልግ መምጣት አልችልም? እባክሽ እኔ ድክም ብሎኛል። የት ብለሽ ነው እባክሽ የደከመሽ? አትጪኝ እባክሽ። ምን ያስጨውሻል? ያለ ስሜ ማንም ስም እንዲሰጠኝ አልፈልግም። ሰው ሞቶባቸው ነው መሰል እያለቀሱ አየሁ። ወይኔ ኖላዊ። እነማን እንደሆኑ ምን አውቃለሁ ብሎ ነው ፋዘር። ስገባ ሆስፒታል በራፉ ላይ በጣም እየቀወጡት ነው። እኛ ቀለል አድርገን የምናየው ጤና ምን ያህል ከባድ እንደሆነ ሆስፒታል መጥቶ ማየት በቂ ነው። በጣም እንጂ ፋዘር። በህይወቴ እንደዚህ ሰሞን በጣም ተጨንቄ አላውቅም። ምን ሆነ ተጨነቅ? ስራ ጀመርሽ እንዴ? አዎ። ምን ነው የሚፈልጉት ነገር አለ? አይ ሱስ የለም። እና ለምን እዚህ መጡ? ቅድም ትንሽ ተረብሸሽ ስለነበረ ላይሽ ነው የመጣሁት። አይ ብዙ አልተረበሽኩም እኮ። ቀጥ ለጥ ብዬ እየሰራው ቆይና አባቴ ሲድንልኝ ሹልክ ብዬ ወጣ ነበር። ምን እያሉኝ ነው እትዬ? አይገባሽም እንዴ? የአባትሽ ህክምና እስከሚጠናቀቅ ድረስ ቀጥ ለጥ ብለሽ ስሪና ልክ አባቴ ሲድንልሽ ውጪ እያልኩሽ እኮ ነው። ማን? እኔ ሀና ነኝ ሹልክ ብዬ የምጠፋው እንዴ? እና እኔ በአንቺ ጥፋሽ ሹልክ ብዬ እንድጠፋልሽ ነው እንዴ ፈለግሽው? ምን ትላለች እቺ? በፍጹም እንደዛ አላደርግም። ውጤቱ ስለደረሰ መታችሁ መውሰድ እንደምትችሉ ልንገርሽ ብዬ ነው የደወልኩት። እውነት ደረሰ? አዎ ደርሷል ወይዘሮ ሜላት። ምን ፈልገሽ? ወደ አባዬ ልሄድ ፍቃድ ልጠይቅዎት ነበር። አሁን አይደል እንደ መጣሽው? መተሽ ሳጨርሽ ነው ልሂድ የምትይው? አባዬ ምግብ ያስፈልገዋል። ጠዋት ደግሞ ለቁርስ ብቻ ነው ሰርቼ የመጣሁት። እንደዚያ ከሆነ መልካም። እስቲ በአንተ በኩል ያለውን እቅድ ንገረኝ። የኔ እቅድ ዴቭ፣ በመጀመሪያ ደረጃ ከዚህ በኋላ የፈለገ ነገር ቢመጣ ዋይት ሃውስ ውስጥ አልሰራም። እዚያ ሰራው ማለት የልውላቸው የሳጥናኤል አገልጋይ ሆንኩ እንደማለት ይቆጠራል። የእስካሁኑ ባለማወቅ የሆነና እኔንም የሚያስኮንን አይደለምና እንርሳው። ለዓመታት ሰርቻለሁ። የአሁኑን የቅጥር ኮንትራቴን ለመጨረስ 2 ዓመት ይቀረኛል። ቢሆንም መልቀቂያ አስገባለሁ። ወደ አሜሪካ ሄጄ የረፍት ጊዜ ካለቀ በኋላ ስራ ገባና መልቀቂያ ደብዳቤን አስገብቼ እየሰራው ውጤቱን እጠብቃለሁ። በሳምንትም ይሁን በ2 ሳምንት፣ በወርም ይሁን በ3 ወር እለቃለሁ። ያን የማድረግ ሙሉ መብት አለኝ። ያለፈው የህመም ወረቀቴንና አሁንም ልክ አለመሆኔን በመግለጽ ከማንም ጋር ሳልጋጭ የራሴን ቀለል ያለ ስራ መስራት እንዳለብኝ መወሰኔን ነግሬ አመስግኜ እለቃለሁ። ከምስጋናና ከጥሩ የሥራ ልምድ ወረቀት ጋር እንደሚሸኙኝም አውቃለሁ። እኔ ሙሉ በሙሉ ህጋዊ ሰው ነኝ። ስለዚህ እቅዴ ነገ ከነገ ወዲያ ዝንጥ ብዬ ኤምባሲ ሄዳለሁ። አብረን ልንሄድና ኤምባሲውን ልታሳየኝ ትችላለህ። መጨረስ ያለብኝን ነገር ጨራርሼ ወደ አሜሪካ ሄዳለሁ። ስራዬን እለቃለሁ። የአሜሪካ ዜግነቴ እንዳለ ነው። የትም ሀገር የመኖር መብት አለኝ። ከፈለግኩም እዚያው አሜሪካ መስራት፣ በፈለግኩ ጊዜ መግባት መውጣት የምችል ነኝና ያሻኝን እወስናለሁ። ከመመለሴ በፊት ግን ለፍጹም የመጨረሻ ምርጥ የተባለውን ኮንዶሚኒየም ትገዛለታለህ። ይችን ያሰባትን ታክሲ ይገዛና የተወሰነ ጊዜ እዚሁ እየኖረ ቤቱን አከራይቶ ሊቆይ ይችላል። የራሱን ታክሲ የመንዳት አምሮቱን አሁን በምትገዛው ታክሲ እየተወጣ ይቆያል። እንደሚሰለቸው ተስፋ አድርጌያለሁ። በቀጣዩ ዓመት ትምህርቱን ይጀምራል። ባጭሩ ለቤቱም ለ2 ታክሲዎቹም ሆነ ለሚፈልጋቸው ነገሮች 4 ሚሊዮን ብር ይመደብለታል። በዚህ ዙሪያ ከጉዳዩ ስለወጣ አያገባህም። በዛ የማለት መብትም የለህም። ጠፍቶ የነበረ ገንዘብ ነው። እኔ ራሴም ከነመረጃዬ ጠፍቼ ነበር። በፍጹም አማካኝነት ነው እኔም መረጃውን መትረፍ የቻልነው። ስለዚህ ከወረቀቱ ይልቅ ለፍጹም ክብር አለኝ። ከዶላሩ ይልቅ ለፍጹም እጨነቃለሁ። ሰው
የሚገዛው ተገዛዝቶ ቀሪው በስሙ ይቀመጥለታል። መቼም ከዚህ በኋላ እኔ ተርቤ ፍጹም ጠግቦ ተራርቀን አንኖርም። 4 ሚሊዮኑ ደግሞ በአንተ ስም ይቀመጣል። ሙሉ ጊዜህን ሰጥተህም ቢሆን አንድ ማረፊያ ሊሆን የሚችል ምርጥ ቤት ወይም ቦታ ታፈላልግልኝና ታገኝልኛለህ። ኢትዮጵያ የራሴ ቤት ኖሮኝ ኢትዮጵያዊ አግብቼ እዚሁ ሀገሬ ላይ መካከለኛ ሆኖ ምርጥ የሆነ ሆቴል ልከፍት እችላለሁ። ለአንተም ከእኔ ሳትርቅ ተመሳሳይ ቦታ በስምህ ይገዛል። የፍጹም የመጨረሻ ምርጫ ኮንዶሚኒየም ስለሆነ እንጂ እሱም ቢሆን ተመሳሳይ ነገር ቢደረግለት ምርጫዬ ነበር። ብቻ ግን ስሌቶቹን፣ ቦታውን፣ ዋጋውን ብዙ ስለማላውቀው ከወዲሁ ብዙ ልናገር አልችልም። እቅዴን የሚያሳካ ገንዘብ ግን አለኝ። አሜሪካን ሀገር ያላንዳች ዓላማ እንቅልፍ አጥቼ ስሰበስበው የኖርኩት ብዙ ዶላር አለኝ። እንደ ሄድኩና ስራዬን እንደለቀቅኩ የመጀመሪያ ስራ የማደርገው ገንዘቡን ማውጣትና ወደ ኢትዮጵያ ፈጥኜ ተመልሼ ገንዘቡን በእኔም ባንተም ስም ማስቀመጥና ሰፊ ጊዜ መድቤ መሆን ያለበትን ነገር ማድረግ ይሆናል። እርግጠኛ ነኝ ገንዘቡ 3 መካከለኛ የግል መኖሪያ ቤቶቹንና የፍጹምን 2 ታክሲዎችን ጨምሮ ለእኔም ላንተም የሚሆኑ የቤት መኪናዎችን ገዝቶ አያልቅም። ቀሪ ብዙ ገንዘብ ይኖራል። በዚያ ገንዘብ አንተ በምትፈልገውና ሊያስደስት በሚችል የግል ሥራ ዘርፍ ትሰማራለህ። እኔም ከዝቅተኛ ፒዛ ቤት ወደ በርገር ቤት ተነስቼም ቢሆን በሂደት እያሳደግኩት ሊሄድ የምችለው አንድ ሆቴል ቢጤ መክፈት እችላለሁ። ገንዘቡ ቢያጥር እንኳ ሌሎች አማራጮች ውስጥ ልገባ እችላለሁ። ስራው በሰራተኛ የሚሰራ እስከሆነ ድረስም ለጥቂት ጊዜም ቢሆን አሜሪካን ሀገር ሌላ ስቴትም ቢሆን ተቀጥሬ እየሰራሁ ጎን ለጎን ላሳድገው እችላለሁ። ዶሮ ብታልም ጥሬዋን ነውና ፍጹም ታክሲ እንደተመኘው ሁሉ እኔም ሆቴል መክፈት መመኘትን አሁን ገና ጀምሬያለሁና እሱኑ አደርጋለሁ። አንተ ደግሞ የግልህን ፍርድ ቤት ትከፍት ሲለውና ሁለቱም በጋራ ሲስቁ ቁልጭ ብሎ ታየው። ዳዊት ከዚህ ሐሳቡ ወጥቶ በሱ በኩል የፈጸማቸውን ተግባራት ማሰብ ቀጠለ። ከሞላ ጎደል እቅዶቹን ሁሉ ፈጽሜያለሁ፣ እንዲያውም ዳንኤል ካሰበው በላይ አለና ባከናወናቸው ተግባራት ዳንኤል እንደሚደሰትበት እርግጠኛ ሆነ። በዳዊት ጥረት ከዚያ ክፉ ዶክተር ማስመለስ በቻሉትና ዳንኤል ለፍጹምና ለዳዊት ብሎ ኢትዮጵያ ትቶት በሄደው $380,000 ብቻ ብዙዎቹን እቅዶች ተግባራዊ ማድረግ ተችሏል። ዳዊት ከዶክተሩ ያስመለሱትን መጠኑ የበዛ ገንዘብ በመጠቀም በዳንኤል ይሁንታና በእቅዳቸው መሠረት ዳንኤል ወደ አሜሪካ ተመልሶ እንደሄደ ለፍጹም 2 ሚኒባሶችና አንድ የጋራ መኖሪያ ቤት ገዝቶለታል። እነዚህን ተግባራት ብቻውን ፈጽሞ ለፍጹም የሚኒባሶቹን ሊብሬዎችና የቤቱን ካርታ በስሙ አሰርቶ ካስረከበ በኋላ ሙሉ መብት የሚያጎናጽፈውን እስከ መሸጥ እስከ መለወጥ የሚለውን ሙሉ ውክልና ፍጹም መልሶ ለራሱ ለዳዊት እንዲሰጠው አድርጓል። ከዚህም አልፎ ዳንኤል ሲመለስ የሚያርፍበትና የራሱን የሥራ ዕቅድ ነድፎ ወደ ሥራ እስኪገባ ድረስ መኖሪያ የሚሆነውን ዘመናዊ አፓርታማ በራሱ ስም መግዛት ችሏል። ቤቱም በራሱ ስም ይግዛው እንጂ ዳንኤል ሲመጣ ከወደደውና ከመረጠው ስሙን ሊያዞርለት ይችላል። ይህን አድርጎ በሌላ ተቀራራቢ ስም ሕጋዊ የቀበሌ መታወቂያ አውጥቶለታል። ቤቱንም በዘመናዊ የቤት ቁሳቁሶች ሞልቶ ለዳንኤል ምቹ ማረፊያ እንዲሆን አድርጎ አሳምሮና አስውቦ እየጠበቀው ነው። ዳንኤል ሲመጣ ደግሞ በራሱ በዳንኤል ስም ሌላኛው መኖሪያ ቤት ይገዛና በተመሳሳይ ውክልና በማጠላለፍ የተናጠልና የየግል የሆኑ ንብረቶችን የጋራ ማድረግና አንዳቸው የአንዳቸውን ንብረት የማስተዳደር የመጠበቅና የመጠቀም ብሎም የመሸጥና የመለወጥ መብት እንዲኖራቸው ማድረግ የሚቻልበትን ሁኔታ ያመቻቻል። ስለዚህ የቀረው አንድ ነገር ብቻ ነው፣ ዳንኤል ሲመጣ 3ኛውን ቤት መግዛት። ይህንን ለማድረግም የተረፈው ገንዘብ በቂ ነውና ዳንኤል እንዳሰበው ሌላ ገንዘብ ሳያስፈልግ ዳዊት እጅ ባለው ገንዘብ ብቻ መጨረስ ይችላል። አዎ ካሰበው በላይ ጥሩ ተግባር አከናውኛለሁና እጅግ እንደሚደሰትብኝ ጥርጥር የለኝም አለና ከተጋደመበት ብድግ ብሎ ተነሳ። ተነስቶ ከመለባበሱ በፊትም በጠባቧ ቤት ውስጥ ያለውን ትልቁን የልብስ ቁም ሳጥን ከፍቶ ራሱን በመስታወት ማየት ጀመረ። የሕግ ባለሙያው ዳዊት ለወራት ያህል እንዲህ ባሉ ጉዳዮች ተጠምዶ ወዲያ ወዲህ ሲል ነው የቆየው። ደክሞት ውሎ ቤት ከገባ በኋላ እንኳ ወደ እንቅልፍ ከመሄድ ይልቅ ቪዲዮውን ማየት ነበር የሚቀናው። ቪዲዮውን በየምሽቱ እየከለሰ ነገሮቹን ሲያመሳክር፣ የፒዲኤፍ ዶክመንቶችን ፕሪንት እያደረገ እያወጣ ሲያጠና ሲያወጣና ሲያወርድ ነው ያሳለፈው። በረፍት አልባ ቆይታው ምክንያት ሰውነቱ ተጎሳቅሎ ክብደቱ ቀንሶ አይኖቹ በእንቅልፍ እጦት ተዳክመውና ደፈራርሰው ሲያይ ምንም ባይመስለውም ዳንኤልን ሊያሳዝን በሚችል ሁኔታ ላይ ሆኖ ላለመገኘት ሲል ጉስቁልናውን መሸፋፈን እንዳለበት ተረድቶ ቀደም ብሎ ከቤት ወጥቶ ወደ ፀጉር ቤት ሄደ። ምሳ ሰዓት ሲቃረብ ፍጹምም ዳዊትም ዝግጅታቸውን አጠናቀው ወደ ኤርፖርት አመሩ።
ዳዊት የተንዠረገገ ጺሙንና ተንጨባሮ የጎፈረ ጸጉሩን ተቆርጦ ሙሉ ሱፍ ለብሶና ክራባት አስሮ አይኖቹን በመነጽር ከልሎ እቅፍ የተፈጥሮ አበባውን በጥንቃቄ ይዞ ደህና መስሎ እየታየ ዳንኤልን ቆሞ እየጠበቀ ነው። አዲሱ ባለሀብትም አጠገቡ ቆሟል። ፍጹም በእሱ አገላለጽ ባሉካ፣ በቀድሞ ፍሬንዶቹ አገላለጽ የልጅ ሀብታም ነውና ድንቡጭ ያለ ክብ ፊቱ የበለጠ ደንቡጮ፣ ሰውነቱ ከነበረው የበለጠ ወፈርፈር ብሎ ቦርጭ ቢጤም እየጀማመረው ነውና ሌላ ሰው መስሎ ነው የሚታየው። በወያላነት ዘመኑ ይወደው የነበረውን ሸበጥ ጫማ ትቶ ዘመናዊ ስኒከር ጫማ ተጫምቶ በጂንስና በሸሚዝ ሽክ ብሎ ከዳዊት አጠገብ እቅፍ የተፈጥሮ አበባውን ይዞ ቆሟል። ፍጹምና ዳዊት ቀደም ብለው መጥተው በቦሌ አውሮፕላን ማረፊያ ውስጥ ገብተው ቆሞ መጠበቅ ከጀመሩ ብዙ ቆይተዋል። እነ ዳንኤል የሚመጡበት ቦይንግ ማረፉ ከተበሰረ በኋላ መንገደኞች ቀስ በቀስ እየወጡ ነበር። ዳንኤል ግን በጣም ዘገየ። በዚህም በተለይ ፍጹም በእጅጉ ተረበሸ። ወጥተው አለቁ እኮ ዴቭ አለው የፍርሃት ፊት እያሳየ። አይ ሻንጣ የያዙ መንገደኞች እስኪረከቡ ድረስ ትንሽ ይቆያሉ በማለት ፍርሃቱን ሊያስወግድለት ሞከረ። ዳዊት ይህን ይበል እንጂ እሱም በውስጡ ሳይደነግጥ አልቀረም። $1 ምናምን ስትሉ የገጠመው ነገር እንዳይሆን ዴቭ አለ ፍጹም። ኧረ እባክህ ታገስ ፍፄ፣ እሱ ምን ችግር አለው እንዴ? እና እስካሁን ወይኔ ዳኒ ዝም ብሎ በባንክም በምንም ቢልከውና የቀረው ምንዛሬ ቢቀር ይሻል ነበር እያለ መቀበጣጠር ጀመረ። ጎን ለጎንም እናቴ ኪዳነ ምሕረት አውጪው የዛሬን ይላል እየደጋገመ። አውሮፕላኑ አረፈ ከተባለ ከአንድ ሰዓት በኋላ ወደ 5 የሚደርሱ ትልልቅ ሻንጣዎች እያስገፋ ግራና ቀኝም አነስተኛ ቦርሳዎችን አንግቶ ዳንኤል ቶማስ ብቅ ሲል ሁለቱም አዩ። በዚያች ቅጽበት ዳዊትና ፍጹም እኩል ተያዩና በደስታ ተቃቀፉ። ፊታቸው በደስታ በራ። በዚህ ጊዜ ፍጹም አሃ አንቺም ራስሽ እንደኔ ደንግጠሽ ነበር ለካ ሲታጠኑ ከቆዩ በኋላ መቼና እንዴት መድረኩን ለቀው እንደሄዱ ያልታዩት ንግሥቲቱና ጳጳሱ ሰፋ ሰፋ ያለ 2 ስለታማና ጎድጓዳ ጭልፋ ይዘው ወደ መድረኩ መጡና ሰጡት። አስፈሪው ዘንዶ መሰል ሰው ጭልፋውን ተቀብሎ ወደ ቀዩ በርሜል እያስገባ በመጨለፍ ለእያንዳንዳቸው ድርሻቸውን ሰጣቸውና በልውላችሁ ዝም ባርኩና እዚሁ እንደቆማችሁ ብሉት የሚል ትእዛዝ ሰጠ። ሳቁንም ቀጠለ። ለጆሮ የሚሰቀጥጥ ረጅምና አስደንጋጭ ሳቅ። ልብ ይሁን ኩላሊት አልታወቀም። ብቻ ግን ተመሳሳይ ሥጋ እየተጨለፈ ወጥቶ እየተሰጣቸው በድፍረት እየጎረሱ እያኘኩ ዋጡት። የ20 አገራት መሪዎች ይህንን ሲያደርጉ አንዳቸውም የመዘግነንና የመንገሽገሽ ገጽታ አልተስተዋለባቸውም። ጳጳሱና ንግሥቲቱም እንደ ጥሩ ደጋሽና ጋባዥ ሽር ጉድ እያሉ አጎራረስና አዋዋጥ እያሳዩ የምን ጎደለ የምን ይጨመር ፊት እያሳዩ ተፍ ተፍ እያሉ ለራሳቸው ሳይበሉ ሌሎቹን እያበሉ ቆዩ። በመጨረሻ ግን እነሱ ብሰው አጥንት ሳይቀር መጋጥ ጀመሩ። ትንሽ ቆይቶ ደግሞ ወደ መረቅ ተገባ። መሪዎቹ በደንብ ታጥነው በደንብ ከበሉ በኋላ አንዳንድ ጭልፋ መረቅ እየተሰጣቸው በትኩሱ ጭልጥ አድርገው ጠጡ። ሁሉም ከተቃመሱ በኋላ ይመስላል አስፈሪው ሰው መሰል ዘንዶ በሌላ አይነት ድምፅ፣ በተለየ ቅላጼና በሌላ አይነት ዜማ እንደገና ማሽካካት ጀመረ። ረጅም ሳቁን ለረጅም ደቂቃ ያለማቋረጥ ቀጥሎበት ቆየ። እኔም ጭምልቅልቅ ያለ ሆረር ፊልም የማይ እንጂ የ20 አገራት መሪዎችን እና የቫቲካኑን ጳጳስ እንዲሁም የእንግሊዝን ንግሥት እያየሁ መሆኔን ዘንግቼ ቆየሁ። መድረኩ ላይ ብዙ ሰቅጣጭና አስፈሪ፣ ከዚህም በላይ ሊገልጹት ሊጽፉት የሚከብድ አስደንጋጭና የማይታመን ድርጊት ተፈጸመ። በመጨረሻ ማዕዱ ተነሳ። ያ አስፈሪ ፍጡርም የአዲሲቷ የምድር መንግሥት ሹማምንት ልዑላችሁን አመስግኑ፣ ሁሉ ተፈቅዶላችኋል፣ እንኳን ደስ ያላችሁ ብሎ ሌላ የተንዛዛ ነገር ውስጥ ሳይገባ ቀዩን የበርሜል ድስት ይዞ በጭስ ተከልሎ እብስ አለ፣ ተሰወረ፣ ተሰለበ። ማዕዳቸው ተነስቶ ከሄደ በኋላ ሁሉም መሪዎች ልዑላቸውን እያመሰገኑ ከመድረኩ ወርደው ቦታቸውን ይዘው
ተቀመጡ። ጥቃቅን እባቦችም ከየግድግዳው መሃል እየወጡ መድረኩ ወለል ላይ እየተርመሰመሱ ደም የነካካና ፍርፋሪ የወደቀበትን ወለል አጽድተው ሄዱ። ሁሉም ነገር ወደ ቀድሞ ቦታው ተመለሰ። ጳጳሱም ቦታቸውን ይዘው ከፊት ተቀመጡ። ንግሥቲቱም መድረኩን ለብቻቸው ይዘው የዝግ ጉባኤያቸውን ቀጠሉ። ክብር ለልዑሉ! አሜን! ሞቅ ያለ የጥጋብ ድምፅ። አዎን! ልዑላችንን ማስደሰትን የመሰለ አስደሳች ነገር በዚች ምድር ላይ ሊኖር አይችልም። በእኛ ምስጋናና መሥዋዕት ብቻ ነው የሚደሰተው። ልዑላችን ይችን ብቻ ነው ከእኛና ከእናንተ የሚፈልገው። ሌላ ነገር አምጡ ብሎ ማስቸገር የሚባል ነገር በልዑላችን ዘንድ የለም። ኧረ ክብር ለልዑላችን! አሜን! መልካም፣ ጉባኤያችን ቀጥሏል። እናም ካቆምኩበት እቀጥላለሁ ብለው ጀመሩ። የሰው ልጅ ስልጣኔ ከግብፅ ይነሳል ክቡራን። መሐይምነትና ኋላ ቀርነት እንዲሁም ሃይማኖተኝነት ከኢትዮጵያ እንደተነሳው ሁሉ ዕውቀት፣ ትምህርትና ስልጣኔ ደግሞ ከግብፅ ይነሳል። የበላይ አካሉ ሰውን በኢትዮጵያ ምድር እንደፈጠረውና ያለ ዕውቀት እንዲኖር እንደፈረደበት ሁሉ ልዑላችንም በመንግሥታት ደረጃ ከሰው ልጅ ጋር ተዋህዶ ዕውቀትና ስልጣኔን የገለጸበት ምድር ግብፅ ነው። ልዑላችን ከበላይ አካሉ ጋር ፉክክር ገጥሞ ኃይሉን ያሳየበት፣ ለመጀመሪያ ጊዜ ጥበቡን የገለጸበት፣ ዕውቀቱን ለፈርዖናቱ ያሳወቀበት፣ የበላይ አካሉን እኩል የተገዳደረ የተፎካከረበት፣ ዘላለማዊ ተከታይ ያፈራበት፣ ከበታች ጭፍሮቹ የተዳቀሉ ድቅሎቹን አንግሶ የሰው ልጅን እንዲመሩ ያደረገበት ምድር ግብፅ ነው። ግብፅ ሲባል የአሁኑን ግብፅ አትሳሉ። በፈርዖናቱ ዘመን ምድር ያ ነበር ለማለት ነው። የውስጠኛውን ፒራሚዳችን ለማለት ነው። ልዑላችን የዓለም መንግሥታትን በእሱ ስር ማድረግ የጀመረው ያኔ በግብፅ ምድር ከፈርዖናቱ ዘመን ጀምሮ ነው። ያኔዎቹ ፈርዖናትም የእኛ ወገኖች ናቸው። ከዚያ ጊዜ ጀምሮ ነው ልዑላችን ሰውን ማስተማርና ማሳወቅ፣ ማሰልጠንና ማዘመን የቀጠለው። በዚህ ዘመን ወደ ተግባር መለወጥ በጀመረውና ከልዑላችን በተበረከተው የእውቀት ቀመር መነሻነት ነው ዛሬ ላይ ዓለማችንና ሕዝቦቿ ተምረው አውቀው ሰልጥነውና እዚህ ደረጃ ደርሰው የሚገኙት። ያ ቀመር ደግሞ ከፈርዖናቱ ዘመን በኋላ የሰው ልጆች ይማሩና ይሰለጥኑበት ዘንድ ለእኛ ተሰጥቶ በእኛ በድቅሎች እጅ ተቀምጦ የቆየና ዛሬ ድረስ በእኛ እጅ የሚገኝ ነው። ይህንን ነው ዘመን እየጠበቅን እየመጠን ለምድር ሕዝብ ስንሰጠው ስናስተምረው የቆየ ነው። ይህንን ትልቅና ጥልቅ የእውቀት መዝገብ ይዘን ነው ከፒራሚዳችን ወጥተን የመጣ ነውና ሰውን ማስተማር የጀመርነው በማለት ቀደም ሲል በሜልቦርኑ አዳራሽ የታየውን እጅግ ግዙፍ የሆነ ጥራዝ መድረኩ ላይ አንሳፈው አምጥተው በድጋሚ ያሳዩአቸውና ውስጣችሁን አብርታችሁ ተከተሉኝ ክቡራን ሲሉ አዘዙ። መሪዎችም እንደተባሉት አደረጉ። በዚህ ጊዜ ሌሎች ጥራዞች ተከታትለው እየመጡ አየር ላይ ተደረደሩና በአጠቃላይ 6 ተመሳሳይ ጥራዞች ሆኑ። ንግሥቲቱ 6ቱን ግዙፍና ዕድሜ ጠገብ የመሰሉ መጻሕፍት በእጅ ምልክት ብቻ ገፋ ገፋ እያደረጉ ወደ ግድግዳው ሄደው እንዲለጠፉ ካደረጉ በኋላ ተከታተሉኝ ሲሉ ቀጠሉ። እነዚህ በልዑላችን ተዘጋጅተው ለሰው ልጆች የተበረከቱ 6 መጻሕፍት ናቸው። እነዚህ 6 የእውቀት ማኅደሮች ስፋትና ርዝመታቸው እኩል 6 ሜትር በ6 ሜትር የሆኑና እያንዳንዳቸውም እኩል 666,000 ገጾች ያሏቸው ጥራዞች ናቸው። ክፍል 1 በፈርዖናቱ ዘመን ተግባራዊ ሆነ። ክፍል 2 በባቢሎናውያን ዘመን፣ ክፍል 3 በግሪካውያን ዘመን፣ ክፍል 4 በሮማውያን ዘመን፣ ክፍል 5 በእኛ በአንግሎ ሳክሶን ዘመን፣ ክፍል 6ም እንዲሁ በእኛ ዘመን ተፈጻሚ ሆነ። ከዚህ በእኛ ዘመን ተፈጻሚ ከሆነው ከ6ኛው ማኅደር ውጭ ሌላ የእውቀት ማኅደር የለም። ለሰው ልጅ የመጨረሻ ተብሎ የተሰጠው ይህ የመጨረሻው ክፍል ነው። ከልዑላችን ጎን የሆኑ እኛን መሰል ድቅሎች በየዘመናቱ መፈጸም ያለባቸውን ተግባር
በእነዚህ ማኅደሮች መሠረት እየፈጸሙ የቤት ሥራቸውን አጠናቋል። ሁሉም የቀድሞ ዘመን ኃያላን አገራት መሪዎችና ነገሥታት በዚህ ቀመር መሠረት ነው ዓለማችንንና ሕዝቦቿን ሲመሩ የኖሩት። በእነዚህ ጥራዞች ውስጥ በየዘመናቱ ለሰዎች እየተመጠኑ መሰጠት ያለባቸው የእውቀትና የትምህርት መነሻ ቀመሮች አሉ። እነዚህ ጥራዞች ስለ ሕግ፣ ስለ ዲሞክራሲ፣ ስለ ፍልስፍና፣ ስለ ጦር ሰራዊት አደረጃጀት፣ ስለ አስተዳደርና ስለ ሌሎች ሁሉም ዘርፎች የሚያትቱ ናቸው። ከእናት ተገባበሩ የሚያስረዱ ናቸው። ሰዎች በየትኛው ዘመን የት ደረጃ መድረስ እንዳለባቸው፣ በየትኛው ዘመን ምን አይነት አስተሳሰብ ውስጥ መሆን እንዳለባቸው፣ በየትኛው ዘመን በማን መመራት እንዳለባቸው ወዘተ ሁሉም በእነዚህ ጥራዞች ውስጥ የሚገኙና በተለያዩ ዘመኖች የተፈጸሙ ወይም በየተራ የተተገበሩ ናቸው። የእኛ ተራ 5ኛውና 6ኛው ጥራዝ ሆኖ እሱን ይዘን ከፒራሚዳችን እንደወጣ ነውና እንደ ተገበርነው ሁሉ ሌሎች ወገኖቻችንም በየዘመናቸው አንዳንድ ጥራዝ ይዘው እየወጡ ወደ ተግባር ለውጠው የተፈቀደላቸውን ዘመን ጨርሰው ለሌላ ተረኛ አስረክበው የሚመለሱበትን አሰራር በተከተለ አካሄድ ነው ሁሉንም ጥራዞች ወደ ተግባር መተርጎም የተቻለው። በእያንዳንዱ ማኅደር ውስጥ የሰፈረው የየዘርፉ የእውቀት ቀመርም ሆነ የአስተዳደር ዘዴ እንደየዘመኑ የተለያየ ሆኖ የሚገኝ ነው። በአንዳንዱ ዘመን ስለ ነዳጅ ዘይት ጥቅምና ስለ መገኛ ቦታው እንዲሁም ለምን ጥቅም መዋል እንደሚቻል ከሚገልጸው ምዕራፍ ጀምሮ እስከ ጦርነት ጥበብ፣ በሌላው ዘመን ስለ ሕክምና ግብዓቶችና ለሕክምና ስለሚውሉ እጽዋቶች፣ በአንዳንዱ ዘመንና ምዕራፍ ስለ ፍልስፍና ወዘተ ሆነው የተቀመሩና እየተመጠኑ ሰዎች እንዲያውቋቸው እንዲማሯቸውና እንዲለማመዷቸው እየተደረጉ ሲተገበሩ የኖሩ ናቸው። በአጭሩ ትምህርትንም የአስተዳደር ሥርዓትንና ርዕዮትንም ጭምር አጠቃለው የያዙ ማኅደሮች ናቸው። ሆኖም ሁሉንም የእውቀት ማኅደሮች ለሰዎች በአንድ ጊዜና በአንድ ዘመን ማስተማር አይቻልም። ዘመን መጠበቅ አለበት። ዘመንን መጠበቅ ብቻ አይደለም። የእኛ ወገኖች የጀመሩትን ተግባር የሚከተሉና የሚያስቀጥሉ ሰዎች እየበረከቱ ደቀ መዝሙር እየሆኑ የሚቀጥሉበትን ሁኔታ ማመቻቸትም ያስፈልግ ነበር። ለምሳሌ ግሪኮች ታዋቂ ሆነው በነበረበት ወቅት የዚያ ዘመን ታላላቅ የሚባሉ ሰዎች ይፈላሰፉ ነበር። ሮማውያንም እንደዚያው። በዚያ መንገድ ሰዎችን እንዲያቀኑና እንዲያዘጋጁ የተላኩ የእኛ ወገኖች ነበሩ። ሆኖም እነሱን እያየ ማንም ተራ ሰው ሊቅ ነኝ ባይ ሆኖ አረፈውና ቁጭ ብሎ በመመሰጥና ተፈጥሮን በልቦናው በማስተዋል የመሰለውን ትምህርት በአደባባይ በቃሉ ያስተምር ጀመር። ትምህርት ሳይሆን ዲስኩር ልትሉት ትችላላችሁ። ሁሉም አቴና አደባባይ ላይ እየሄደ በቃሉ የመሰለውንና ባልበሰለ ማኅበረሰብ ውስጥ የበሰለ የተባለ ንግግሩን ያደርግ ነበር። ያ የቃል ፍልስፍና እንጂ አንዳች ተጨባጭ ነገር አልነበረውም። ያን የመሰለ የቃል ፍልስፍና የግሪክን ሕዝብ ከኩራዝ አውጥቶ ለኤሌክትሪክ ብርሃን አላበቃውም። ያ ሁሉ የሰው ልጆች ፍልስፍና የትራንስፖርት ሥርዓቱን ከጋማ ከብት ወደ መካኒካል ነገር አልለወጠውም። ያ ሁሉ የአቴና ፈላስፋ የቃላትና የእሳቤ ውጤቱ የሆነውን ሰው በተሰበሰበበት አደባባይ በንግግር ይገልጻል። አድማጩ ሕዝብ ትምህርቱን በጆሮ ይሰማል፣ ይበተናል። ያን አይነቱን ፎርሙላ የሌለው ፍልስፍና ወደ ዘመናዊ መንገድ ለውጦ ለሕዝብ አስተዳደርና ለየሀገሩ ስልጣኔ አውሎ በሂደት እያሻሻለ ወደ ሽግግር ውስጥ መግባትና መቀጠል የተቻለበት ሁኔታ አልነበረም። ከድንጋይ ላይ ድንጋይ እየደራረቡ ከዝናብና ከብርድ ከፀሐይና ከሐሩር ራሳቸውን የሚያስጠልሉበት መኖሪያ ገንብቶ ባመኑበት ሐሳብ ሕዝብን እየመሩና በጦርነት እያስገበሩ ገናናነታቸውን ከማሳወቃቸው በቀር ምንም ተጨባጭ ነገር አላሳዩም። ለምን? በመጀመሪያ ሰዎች እንዲሁ በቃል ፍልስፍና አእምሯቸውን እያለፉ ማሰብ ለመቻል እየተዘጋጁ መቆየት ስለነበረባቸው ነው። በአንድ ጊዜ ዘሎ ወደ ሳተላይት ቴክኖሎጂ መገባት ስላልነበረበት ነው። ስለዚህ ይህን ክፍል ብቻ ነው ያን የነበሩት የልዑላችን ወገኖች በዚህ ዘመን ለነበሩ ተራ ሕዝቦች
ማስተማር የተፈቀደላቸው። እናም በተሰጣቸው ጥራዝ መነሻነትና መመሪያነት በዘመናቸው የነበረውን ሕዝብ ሰፋ አድርገው በጥልቀት ማሰብ መጀመር የሚችሉበትን ሁኔታ የሚፈጥርላቸውን የትምህርት ክፍል እያስተማሩ ሕዝቡን ማዘጋጀትና ማንቃት ቻሉ። በዚህ አይነት አካባቢውን ማንቃት ከተቻለ በኋላ ደግሞ በተከታዩ ዘመን ወደ ተከታዩ ክፍል ይገባል ማለት ነው። በዚህ አይነት መንገድና መተካካት ነው ሂደቱ ቀጥሎ የቆየው። ሁሉም በየዘመኖቻቸው በዚህ ማኅደር ውስጥ የተቀመጡትን አካሄዶች እየተገበሩ ሰው መስለውና ከሰው ተመሳስለው ሥልጣኑን እየያዙ በሚመደቡላቸው መንፈሳዊ ጭፍሮች ምክርና ድጋፍ እየታገዙ ሁሉንም አገራት ግዛታቸው እያደረጉ ዘመናዊ የአስተዳደር አደረጃጀቶችንም እያሰረጹ ለወደፊት የሚጠቅመውን ትምህርት እያስተማሩ ስልጣኔን እያለማመዱ ተተኪ እያፈሩና እያስረከቡ ነበር የቀጠሉት። በመሆኑም ይህ የመጀመሪያ ማኅደር በፈርዖናቱ ዘመን ተፈጽሞ እነሱም በተቀመጠላቸው የጊዜ ገደብ የቤት ሥራቸውን አጠናቀው ዘመናቸውን ጨርሰው ለባለ ክፍል ሁለቶቹ ለባቢሎናውያን ለቀቁ። እነሱም በተመሳሳይ ትግበራ ማኅደራቸውን በተቀመጠላቸው ጊዜ ተግብረውና አጠናቀው ለተረኞቹ አስረከቡ። ተረኞቹ ግሪካውያንም በተመሳሳይ ፈጽሞ ለተከታዩ ለክፍል 4 ባለቤቶች ለሮማውያን ለቀቁ። ሮማውያንም በዘመናቸው ከክርስትና በፊትና በኋላ ከቋንቋ ጀምሮ እስከ ዘመናዊ የአስተዳደር ሥርዓት ዝርጋታ ድረስ ያለውን ሥራ ጨርሰው ሁሉን አለማምደው በየዘርፉ ዝግጁ የሆነ ሕዝብና ቅርጽ የያዘ አህጉር ገንብተው ለእኛ ለተረኞቹ አስረከቡ። 5ኛውና 6ኛው ጥራዝ ለእኛ ዘሮች ማለትም ከዝማሲያ ወገን ለሆነው ተሰጠ። እኛም 2ቱን ጥራዞች ይዘን ወጥተን ከአንግሎ ሳክሶን ዘመን ጀምሮ ቦታችን ይዘን ይህን ማኅደር በተግባር ወደ መተርጎም ሥራ ገባን። ይህ ጥራዝ ከቀድሞ የግብፅ ቋንቋና ፊደል ከዲሞቲክ ወደ ዘመናዊውና በዓለማችን ሕዝብ ዘንድ ወደፊት በስፋት ጥቅም ላይ በሚውለው በዘመናዊው ዓለም ተጽዕኖ መፍጠር በሚችለው ቋንቋ ተተርጉሞና ተቀምሮ የተዘጋጀ ነው። እንደምታዩት በመጀመሪያዎቹ ገጾች ቅድመ የቤት ሥራችን ምን መሆን እንዳለበት ተገልጿል። በእነዚህ በመጀመሪያዎቹ ምዕራፎች ውስጥ በሰፈረው ጥቆማ መሠረት መጀመሪያ የራሳችን አገር መስርተን በቋንቋና በዘር ራሳችን ለይተን በዘመናዊ መንገድ አገራችን መገንባትና ዘመናዊ የአስተዳደር ሥርዓት ቀይሰን ኃያል አገር መሆን ነበረብን። እንዴት ያን ማድረግ እንደምንችል የሚያስረዱ አካሄዶችና ዘዴዎችም ተዘርዝረዋል። እናም በተዘረዘሩት አካሄዶች መሠረት እየተጓዝን በተቀመጠልን የጊዜ ገደብ እየተገበርን አገራችን መስርተን ዘመናዊ የሕግ አስተዳደር ዘርግተን ኃያል መሆን ነበረብን። ኃያል በሆን ማግስትም በተከታይ ገጾች ትእዛዝና ጥቆማ መሠረት በጂኦግራፊ ጥበብ ምድራችንን በማዋቀርና በዘመናዊ ካርታ በማካለል ዘመናዊ ቅርጽ ማስያዝ ነበረብን። ይህን ለማድረግ የሚረዱ ግብዓቶችና ዘዴውም እንዴት እንደሆነ በግልጽ ሰፍሮልናል። አጋዥ ጭፍሮችም ተመድበውልናል። እናም ኢንግላንድን መሠረትን። ኢንግላንድን በጽኑ መሠረት ከመሠረትንና ከገነባን በኋላ ታላቅ አገር መሆን ጀመርን። ቀጥሎ ምድርን በጂኦግራፊ ጥበብ እያጠናን ካካለልና በአህጉር ከፋፍለን ለየአገራቱ ስያሜያቸውን ካወጣንላቸው በኋላ ለወደፊቱ ስልጣኔ እጅግ አስፈላጊ ሊሆኑ የሚችሉ ግብዓቶችን የምናገኝባቸውን አገራት ከየአህጉሩ መርጠን በቁጥጥራችን ስር ማድረግና በእኛ የበላይነት ማስተዳደር መግዛት ቻልን። ከጥቂት ምዕተ ዓመታት በኋላም ይህችን አገርም የልዑላችን ቤተ መቅደስም የጥበበኞች መስፈሪያም ሆና ወደፊት ታላቅነትን መጎናጸፍ የሚኖርባትን ምድር ካመቻቸናት በኋላ ነፃነቷን ሰጥተን በመልቀቅ ሌሎቹን ግን በሥራችን እንዳደረግን ቀጠልን። በእኛ ቁጥጥር ስር ከዋልናቸው በርካታ አገራት የምናጋብዛቸውን ለስልጣኔ ግብዓት የሚሆኑ ማዕድናትን በዚች ድንቅ አገር ማፍሰስ ጀመርን። የሰው ኃይልም እንዲሁ እንደ ቀድሞ የፈርዖናት ዘመን ኢንግላንድንና አሜሪካን በባሪያ ጉልበት አስውበን መገንባት ነበረብን።
ያንንም አደረግን። በተጻፈና በተቀመረልን መሠረት ተጉዘን ተግባራዊ በማድረግ ይህችን ፕላኔት በአህጉርና በአገር ከፋፍለን ለየአገራቱም ስያሜያቸውን እየሰጠን ቅርጽ አስያዝናት። በዚህ ጥራዝ ውስጥ ባጭሩ ምድራችንን የምንገነባበትና የምድርን ሰው በአዲስና በዘመናዊ መልክ አስተምረን ዘመናዊቷን አዲስ የምድር መንግሥት ለመመስረት የሚያስችለን መነሻ ሐሳብና አካሄድ እንዲሁም የትምህርት ቲዮሪ በሰፊው ተብራርቶ ይገኝበታል። ይህ 5ኛው ማኅደር ከአንደኛ ደረጃ እስከ መካከለኛ ደረጃ ከዚያም እስከ ከፍተኛ የትምህርት ተቋማት ድረስ የሚገነቡትንና የሚሾሙ የእኛ ወገን የሆኑ ድቅሎችን እየዘረዘረ ሁሉን አይነት የትምህርት አይነቶች እያብራራ እንደምታዩት ከሞለኪውል ጀምሮ እስከ ኬሚካላዊ ውህዶች፣ ከምድር ውስጥ አለቶች ጀምሮ እስከ ማዕድናት፣ ከውቅያኖስ ውስጥ ንጥረ ነገሮች እስከ ቅጠላቅጠሎች ይዘት እያተተ ስለ ኃይል፣ ስለ ርቀት፣ ስለ ስበት ወዘተ እየተነተነ የተሟላ ቲዮሪ ሆኖ የተሰጠን ሲሆን ይህን ለዓለም ለማሳወቅና ለማስተማር ጅምር ሥራዎችን በምን መልክ መፈጸም እንዳለባቸው ካብራራ በኋላ ቀጣዩን ተግባራዊ ሥራ በመጨረሻው ክፍል የሚገኝ መሆኑን ጠቅሶ ይደመድማል። በዚህ መጽሐፍ ውስጥ በአጭርና በጥቅል ተቀምረው የምታዩአቸው የእውቀት መነሻዎች ደረጃ በደረጃ ለሰው ልጅ በትምህርት መልክ ሲቀርቡና ሰው በእነዚህ ቲዮሪዎች መነሻና ቀመር አእምሮ እየነቃና አዋቂ የሆነ የመሄዱን ያህል በተግባር ቢደግፍ የተሻለ እውቀት እንደሚያገኝና እንደሚኖረው ማሰብ ሲጀምር በአጭሩ ለሁሉም ነገር ዝግጁ የሆነና የግኝት ውጤቶች ይፋ ቢደረጉና በሕይወቱም ቢለማመዳቸው ዕውቀትና የትምህርት ውጤቶች በመሆናቸው ተቀብሎ በደስታ ከመጠቀም አልፎ በራሱ ጥረትም እያሻሻለው ለመሄድ ተዘጋጀ ማለት ይሆናል። እንዲሁ ቢሰጠው ግን እንደ ቀደምት ኢትዮጵያውያን የሰይጣን ሥራ ነው ብሎ ከመሸሹም በላይ ሌሎች የተወሳሰቡ ነገሮች ውስጥ ስለሚገባና ሌሎቹንም ስለሚያወግዝ የግድ ቲዮሪውን ተምሮ አውቆና ለነገሮች እንግዳ ከመሆን ድኖ መኖርና መጠበቅ ስላለበት ነው ይህ ያስፈለገው። ዘመናዊ ትምህርት ከሃይማኖትና ከሃይማኖተኞች ጋር ከባድ ግጭት ውስጥ ይገባ ስለነበርም በጥንቃቄና ተቃርኖ በሌለበት ሁኔታ ቀስ በቀስ እያለማመድን እንዴት ጎን ለጎን ማስኬድ እንደምንችል ዘዴው ጭምር አብሮ ተገልጾልናል። የተለየና ራሱን የቻለ ሆኖ ሰዎችም ጎን ለጎን ከማስኬድ የሚያግዳቸው ነገር እንደሌለ ተረድተው ይማሩልን ዘንድ አሰላስለን እያሳመንን በተገቢው መንገድና በጥንቃቄ ተግባራዊ አደረግነው። ሁሉንም በተጻፈው መሠረት ገጽ በገጽ ቃል በቃል ተግባራዊ አድርገን የምድርን ሕዝብ ዘመናዊ ትምህርት ማስተማር ጀመርን። እነዚህ የቲዮሪ ትምህርትና እውቀቶች ወደ ተግባር ተለውጠው ዓለምንና ሕዝቦቿን ይለውጡ ዘንድ ግን ይህ የእውቀት ማኅደር በቂ አልነበረምና ወደ ቀጣዩ ክፍል 6 መገባት ነበረበት። በእንዲህ አይነት የፒራሚድ ምስጢራዊ ሰነድ ቅብብል ነው ዓለማችን አሁን ያላትን ቅርጽና ይዘት መያዝ የቻለችው። ዴሞ ፒፕል ክራሲ ራይት፣ ዴሞክራሲ የሕዝቦች መብት፣ ኢት ካምስ ፍሮም ግሪክ ወርድስ እየተባለ ሲባል የኖረው ኢት ካምስ ፍሮም ላቲን ወርድስ እየተባለ የተጠቀሰው በተለመደው የማምታቻ ዘዴያችን ተጠቅመን እንዲባል ስላደረግነው እንጂ እንዲያ ሆኖ አይደለም። ኢት ካምስ ፍሮም ፒራሚድ ተብሎ ያለ ዘመኑ እንዳይታወቅ ስንል የነዛነው ፕሮፓጋንዳ ነው አሉና አንዱን ጥራዝ ብቻ አስቀርተው ሌሎቹን 5 ጥራዞች በእጅ ምልክት ከእይታ ውጭ አደረጓቸው። እነዚህ የሸኘኋቸው 5 ማኅደሮች ለዚህ ለመጨረሻውና ለ6ኛው ማኅደር መንደርደሪያ የሆኑ ናቸው። ሁሉም በየዘመኑ ወደ ተግባር የተለወጡት ለዚህ ለ6ኛው የእውቀትና የጥበብ ማኅደር ትግበራ መሠረት የሆኑ ዘንድ ብቻ ነው። በተረፈ ዋናው ማኅደር ይህ 6ኛው ነው። 5ኛውና 6ኛውም ነው። በእኛ በመጨረሻዎቹ ዘመነኞች ወደ ተግባር ተለውጦ
የዓለምን ሕዝብ ወደ መጨረሻው ስልጣኔ ደረጃ ያሸጋገረውና እያሸጋገረው ያለው። በደንብ ተከታተሉኝ ክቡራን። ኋላ ቀሩ የሰው ፍጡር ከልዑላችን ወገን ከሆኑ መንፈሳዊ አካላት ጋር ካልተቆራኘና ካልተወራረሰ በቀር በራሱ ምንም ማድረግና ምንም መፍጠር የማይችል ፍጡር ነው። ማንም የሰው ፍጡር በራሱ ሐሳብ ጀምሮ ተመራምሮና ቀምሮ በራሱ ዕውቀት ተራምዶ ተጉዞ ጥግ ድረስ ቢሄድ ለጥቃቅን እንጂ ከፍ ላለ የግኝት ውጤት ሊበቃ አይችልም። እንዴትም አድርጎ ቢያስብና ቢመራመር ቢሻሻልና ቢያሻሽል በልቶ ለማደር የሚያስችለውን ተራ ነገር ሊፈለስፍና ሊፈጥር የፈጠረውንም ሊያሻሽል ይችላል እንጂ ወደ ተራቀቀ ደረጃ የሚያደርስ ቅንጣት ጥበብ ከውስጡ አይወጣም። ቢወጣም በሐሳብ ደረጃ ተወስኖ የሚቀር እንጂ ለውጤት በቅቶና ለዓለም ሕዝብ ተዳርሶ ዓለምን ካለችበት ደረጃ ወደ ሌላ ደረጃ ከፍ ማድረግ አይችልም። ሰው ወይም የሰው ልጅ ወደ ምድር ሲመጣ የሚመገበውን ምግብና የሚጠጣውን ውሃ ይዞ አይመጣም። የሚረገጠውን ምድር፣ የሚሞቀውን ፀሐይ፣ የሚተነፍሰውን አየር ወዘተ በጉያው ሸጉጦ የሚወለድ አይደለም። ይህ ማለት ሰው ራሱን በራሱ ፈጥሮ ራሱን በራሱ አሳድጎ ራሱ በፈለገው ዕለት ጎልብቶ ራሱ በፈጠረው ዓለም እየኖረ ራሱን በራሱ ለዘወትር እያዘዘ ኖሮ የሚያልፍ አይደለም ማለት ነው። ስለዚህ ወደዚች ዓለም ሲመጣ ተዘጋጅቶ የጠበቀውን ምድርና በውስጡ ያለውን ብቻ ነው ሊያውቅ የሚችለው። እነዚያን ነገሮች እንዳሻው እየተጠቀመ እንዳሻው እያሻሻለ ሕይወቱን እንዲቀጥል ነው የተደረገው። በመሆኑም የሰው ልጅ ዕውቀት በዚያው በጠበቀው ነገር ላይ የተመሠረተና በዚያው የተወሰነ ሆኖ የሚቀር ነው። ሰው ስለ ራሱም ሆነ ከሱ በላይ ስላሉ ፍጡራን መርምሮ አይድረስ እንጂ ሲመጣ በጠበቀው ነገር ላይ ተመራምሮ ሙሉ ያልሆነ ዕውቀት ሊይዝ አኗኗሩንም በራሱ ዘዴ እየቀየሰና እያሻሻለ ሊኖር ይችላል። ያን አስተሳሰብ መነሻ በማድረግም ሄዶ አሁን ያለበት ደረጃ ላይ እንደደረሰ ያስባል። ከሳይንስ የተሰወረ የለም ብሎ በማመንም ሁሉንም ነገር መርምሮ ሊደርስበት ሲታትር ይታያል። ነገር ግን የሰው ሳይንስ የምድርንና የፍጥረታትን ይዘት ከመለየትና ከመተንተን ውጭ ሌላ ተጨባጭ ነገር ሊያስገኝ አይችልም። በዚህ መሰረት የሰው ዕውቀት የፈለገውን ያህል ቢጓዝ ስለ ሰው ስለመጣበት ምድርና በውስጧ ስላሉት ነገሮች ብቻ ቁንጽል ዕውቀት ይኖረዋል እንጂ ሌላ አዲስ ነገር መፍጠር አይችልም። ከዚህ አልፌ ላስብ ማለት አይችልም። ማሰብ ቢችልም ሰው በራሱ ሁሉንም የማወቅና ሁሉም ላይ የመድረስ ዕድል የለውም። ሁሉንም ምስጢር ለማወቅ የሚያስችለው ዕውቀትም ሆነ የአስተሳሰብ ብቃት እንዲሁም በቂ ዕድሜ የለውም። ስለዚህ ሲወለድ ያገኘውን የጠበቀውን የተሰጠውን የመመርመርና የማወቅ ዕድሉን ተጠቅሞ እስከ ገደቡ ከተጠቀመ በኋላ የደረሰበት ደረጃ ደርሶ ያበቃል። ሲያበቃም የትም ሳይደርስ ነው የሚያበቃው። ምክንያቱም የበላይ አካሉ የሰው ልጅ እንዲያውቅና እንዲሰለጥን ስለማይፈልግ ነው። የዕውቀት ገደብ ስለጣለበት ነው። የሰው ልጅ የተፈቀደለት የበላይ አካሉን ወይም አምላኩን ብቻ እንዲያውቅ ነው። እሱን ለማወቅና እሱን ለማምለክ ከሆነ ብቻ የተጣለበት የዕውቀት ገደብ ሊነሳለት ይችላል። አያችሁ፣ ሰው አምላኩን ብቻ እንዲያውቅና እሱንም አውቆ በእሱ ስር ሆኖ እንዲኖር ነው የተፈረደበት። ይህንን ነው ልዑላችን ፍትሐዊ አይደለም የሚለው። ሕግና መተላለፍ አለ። ሕግ ከሌለ መተላለፍ የለምና የበላይ አካሉ የፈጠረውን ሰው እኔን ብቻ አውቅ የሚል ሕግ ሰጥቶና ገድቦ ትቶታል። ያ ሕግ ደግሞ የሰውን ነጻነት የሚጋፋ ሕግ ነው። ሰው ራሱን እንዳያውቅ የሚገድብ ሕግ ነው። ሰው ከዚያ ሕግ ውጭ ሌላ አማራጭ ነገር አልቀረበለትም። ልዑላችን ግን ሁለተኛውን አማራጭ አስቀመጠ። ሕጉን እንዲተላለፉ መክሮ ሰው ራሱን የማወቅ መብት እንዳለው ነግሮ በተግባርም አሳይቶ ራሱን እንደ ሁለተኛ ምርጫ ቀረበ ወይም ምርጫ ሆኖ ቀረበላቸው።
ስለዚህ የሰው ልጅ ሁለቱ ነገሮች ቀርበውለት በራሱ ምርጫ እንዲጓዝ ተትቷል። የሰው ልጅ የፈለገው ደግሞ ሁለተኛውን ምርጫ ሆነ። ራሱም ማወቅን መረጠ። ሁለተኛው አማራጭ የተሻለ እንደሆነ በተግባር ተረዳ። በዚህ መሰረት የበላይ አካሉ ተቃራኒ ሆኖ ማወቅ አለባቸው ብሎ ተሟግቶ የእውቀትና የጥበብ ባለቤት አድርጎ እዚህ ሊያደርሰን የቻለው ሁለተኛው አማራጭ ነው ማለት ነው። እርሱም ልዑላችን ነው። ከፒራሚድ ዘመን ጀምሮ የተጀመረውና እስካሁን ድረስ የቀጠለው ዓለማችንንም እዚህ ደረጃ ያደረሰው የእውቀት መገለጥ ምንጩ ልዑላችንና ጭፍሮቹ ብቻ ናቸው። የዚያ ዘመን ሰው ምርጫ ውጤትም በሂደትና በልዑላችን የዘመን ቀመር መሰረት በየጊዜው እየተሻሻለ ሄዶ አሁን ያለበት ደረጃ ላይ ሊደርስ ችሏል። የትናንቶቹ ሳይንቲስቶችና ተመራማሪዎች በሙሉ ልዑላችን በፈቀደው ዘመን ቀስ ብለው እንዲነሱ አድርጎ ጥበብን የገለጠላቸው ናቸው። እነዚህ የዘመናዊቷ ዓለማችን ጥበበኞችም የእኛ የዘር ሐረግ በተወሰነ ፐርሰንት ያለባቸው ናቸው። ግኝታቸውን ለሰው እያስተዋወቁ ቀስ በቀስ እያደገ የሚሄድበትን ሁኔታ እያመቻቹ በዘመናቸው መስራት የነበረባቸውን ሥራ ሰርተው ያለፉ የግኝት ባለቤቶች በሙሉ ያንን ሁሉ ተግባር ያከናወኑት በሰውኛ አስተሳሰብና እውቀታቸው አይደለም። በዋናነት የእኛ የዘር ሐረግ ስለነበራቸውና ከልዑላችን ጭፍሮች ጋር መገናኘት ስለቻሉ ብቻ ነው። እነዚያ የረቂቅ ግኝት ባለቤቶች በሙሉ በእኛ አስተማሪነት በየአገሩ ተሰማርተው የእኛን ትእዛዝ የፈጸሙ ቤተሰቦቻችን ናቸው። ልብ በሉ፣ አሁን እናንተ ሰው ናችሁ። በልዑላችን መልካም ፈቃድ መሰልጠንና መዘመን የቻላችሁ፣ በዘመናዊ ሰው ሰራሽ የርቀት መገናኛ ዘዴዎች የተከበባችሁ፣ በዘመናዊ አልባሳት ያሸበረቃችሁ፣ በዘመናዊ አገር እየኖራችሁ፣ በዘመናዊ የሕግ አስተዳደር ሕዝባችሁን እየመራችሁ የምትገኙ ሰዎች ናችሁ። የተማራችሁም ናችሁ። ይህን ሁሉ እውነታ ለአፍታ እርሱትና ሰው መሆናችሁን ብቻ ለአፍታ አስቡ። ሁሉም ያስቡት ዘንድ ዕድል ለመስጠት ያህል ለአፍታ ንግግራቸውን ገቱና ከረጅም ዝምታ በኋላ ቀጠሉ።